በቅርቡ በድንገት ከዚህ ዓለም በሞት የተለየው የተወዳጁ አርቲስት ነጻነት ወርቅነህ ባለቤት ወይዘሮ ንጹህ ፑዘር በላይነህ ከምንጊዜም ሚዲያ አዘጋጅ ተወልደ በየነ ጋር ባደረጉት ቆይታ በደረሰባቸው መሪር ሐዘን ከጎናቸው ለቆሙ ወገኖቻቸው ሁሉ ልባዊ ምስጋናቸውን አቀረቡ። ወይዘሮ ንጹህ ዘር በባለቤታቸውን ካጡ በኋላ ስላለው ወቅታዊ ሁኔታና ስለሚሰነዘሩ አስተያየቶች ሰፊ ማብራሪያ ሰጥተዋል። ወይዘሮ ንጹህ ዘር በባለቤታቸው ዙሪያ የተለያዩ ወገኖች ስለሚሰነዘሩ አስተያየቶችና ግምቶች ተጠይቀው ሲመልሱ ወዳጆቹና አድናቂዎቹ የሚሰጡት የተለያየና ስሜትና አስተያየት ለእሱ ካላቸው ጥልቅ ፍቅርና ክብር የመነጨ እንደሆነ እረዳለሁ ብለዋል። አክለውም ማንንም አልቀየምም፣ እንደዚህ አላችሁ ብዬም ማንንም አልወቅስም፣ አመሰግናለሁ በማለት በትዕግስት እንደሚያልፉት ገልጸዋል። ባለቤታቸውን ማጣታቸው በቤተሰቡ ላይ የተፈጠረውን ከፍተኛ የክፍተት የገለጹት ወይዘሮ ንጹህ ዘር አሁን ባሉበት አስቸጋሪ ወቅት የሐዘኑን ድጋፍ ጠይቀዋል። የምለምነው ልጆቼን በሰላም ላሳደግ እሱን አጥቼ ቢሆንም ለልጆቼ ልኑር፣ አብራችሁን ሁኑ ሲሉ ጥሪያቸውን አስተላልፈዋል። አርቲስቱ በሕይወት በነበሩበት ወቅት ቤተሰቡን ያስተዳድር የነበረው በዋነኝነት እሱ በሚያገኘው ገቢ እንደነበርና አሁን የኃላፊነት የቤተሰብ ትልቅ ጫና መፈጠሩ ተጠቁሟል። የምንጊዜ ሚዲያ አዘጋጅ ጋዜጠኛ ተወልደ በየነ በበኩሉ አርቲስት ነጻነት ወርቅነህ ለቤተሰቡ የነበረውን ጥልቅ ፍቅርና አባታዊ ኃላፊነት አስታውሷል። አርቲስቱ ለሌሎች ኑሮ በተግባር ያሳየውን ፍቅር ለእኛም ለቤተሰቦቹ እንድንመልስ የማገዣ መንገድ ማዘጋጀቱን ገልጿል። በዚሁ መሰረት ነጻነትን የሚወዱና የሚያከብሩ ሁሉ በተሰራጨው በሚታየው የባንክ ሂሳብ ቁጥር እንዲሁም በባለቤቱና በልጆቹ ስም የተከፈተው የጎፈንድሚ ገጽ አማካኝነት የተቻላቸውን ድጋፍ እንዲያደርጉ ጥሪ አቅርበዋል። ጋዜጠኛው ይህ የፍቅራችሁና ለነጻነት የነበራችሁ አክብሮት መገለጫ ነው ሲል የድጋፉን አስፈላጊነት አጽንኦት ሰጥቶታል። ወይዘሮ ንጹህ ዘር በላይነህ በንግግራቸው እግዚአብሔር ይስጥልኝ ከማለት ውጪ ሌላ አልችልም፣ እግዚአብሔር ያክብርልኝ፣ ነፍሱን ይማርልን በማለት ንግግራቸውን ደምድመዋል።